አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ እንኳን አደረሳችሁ ለቅዱስ ዮሐንስ መጥምቀ መለኮት ቅዱስ ወንጌል ላይ ከእመቤታችን ቀጥሎ የነ ዘካርያስ ቤተሰብ ያክል ክብር የተገለጠለት ፍጡር ይኖራል ብሎ መናገር ይከብዳል። ቅዱስ ሉቃስ ወንጌሉን የጀመረው በዚህ ቅዱስ ቤተሰብ ነውና መንፈስ ቅዱስ እንዲህ ሲል አጽፎታል። ዘካርያስ ካህኑ እና ቅድስት ኤልሳቤጥ በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። ሉቃስ 1:6 የሰውነታውና በእግዚአብሔር ፊት ያለ ነቀፋ መኖር ምን ይደንቅ! ለዚህ አንክሮ አድንቆት ይገባል። እኒህም ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበረ። እንደ ቤተ ክርስቲያን ትውፊት ዕድሜያቸው የኤልሳቤጥ 90 የዘካርያስ 100 ደግሞ ደርሶ ነበረ። ፍጹም መታገዛቸውን የተመለከተ ጌታ በስተርጅናቸው ሰው ሁሉ በላይ የሆነ ትንቢትን ለብቻው የተነገረለት ኢሳይያስ 43 ሚልክያስ 33:1 ታላቅ ነቢይ ይሰጣቸው ዘንድ መልአኩ በሥርዓት ቅዱስ ገብርኤልን ላከላቸው። ቅዱስ ዘካርያስ ሰው ነውና ከደስታው ብዛት በመከራከሩ ዲዳ ሆነ። ቅድስቲቱ ግን መስከረም 26 ታላቁን ሰው ጸንሳ ለ6 ወራት ራሷን ሰወረች። በ6ኛውም ወር የፍጥረት ሁሉ ጌታ በተጸነሰ ጊዜ አርያም ንግሥት ድንግል እመቤታችን ደጋውን ወደ ኤልሳቤጥ መጣች። ሁሉም ቅዱሳን የታማማቾች ልጆች ናቸው። የአምላክ እናት ስትደርስ ሰላም ስትላት መንፈስ ቅዱስ በእናትና በልጁ ወርዶ ኤልሳቤጥ በምስጋና ቅዱስ ዮሐንስ ደግሞ ገና በማኅፀን ሳለ በደስታ ዘለለ፣ ሰገደ። ከዚህም በኋላ ሰኔ 30 ተወልዶ አባቱ ዘካርያስ ዮሐንስ ሲለው አንደበቱ ተከፍቶለታል። ቅዱስ ዮሐንስ ከተወለደ 2 ዓመት ከ6 ወር በሆነው ጊዜ ሰብአ ሰገል በመምጣታቸው በእስራኤል ምድር የሚገኝ ሕፃናት ሄሮድስ ቁስ አስፈጀ። ትንሽ ቆይቶ አይሁድ ለሄሮድስ ስለ ቅዱስ ሕፃን ነገረው። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የከፈተ ዮሐንስ የሚባል ሕፃን አለና እሱም ግደል አሉ። እናቱ ቅድስት ኤልሳቤጥ ይዛው ስትሸሽ ካህኑ ዘካርያስ ግን በቤተ መቅደስ መካከል ገድለውታል። አረጋዊት ኤልሳቤጥም ሕፃኑን እያሳደገች በገዳመ ሲፋት ለ3 ወይም ለ5 ዓመታት ቆይታለች። ቅዱስ ዮሐንስ 5 ወይም 7 ዓመት ሲሞላው ቅድስት ግን ዚያው በበረሃ እናቱ አረፈች። ከሰማይ ዘካርያስ ስምዖን ወርደው ቀብረውታል። ሕፃኑ ዮሐንስ ሲያለቅስ ድንግል ማርያም ስንት ሀገር አልፋ ሰማችው። እሷም ስደት ላይ ነበረችና ከጌታ ጋርም በዳመና ሲሄደው ድንግል አቅፋ አጽናናችው። ጌታን የምንወስደው ይሆን አለችው። ጌታ ግን ለአገልግሎት እስክጠራው እዚህ ይቆይ አላት። ባረካው፣ አጽናንታው ተለያዩ። ቅዱስ ዮሐንስ ከዚህም በኋላ በዚያ ቆላ የግመል ጸጉር ለጦ ፍታ ታጥቆ ባህታውያን ቀጠለ። ለ25 ዓመት ወይም ለ23 ዓመታት በንጽህና ሲኖር ከምድር አራዊትና ከሰማይ መላእክት በቀር ማንንም አላየም። ይህም አመፀኛ ዓለምንም አልቀመሳትም። ከዚህም በኋላ በ30 ዘመነ ሲሞላው እግዚአብሔር ከሰማይ ተናገረ። ሂድ የልጄን ጎዳና ጥረግ አለው። ነቢይ ስለዚህ ነገር ተናገረው ነበርና ኢሳይያስ 43 ሚልክያስ 3:1 አባቱ ዘካርያስ ወእንተኒ ሕፃነ ነቢይ ልዑል ትሰመይ እስመ ተዋህረ ቅድመ እግዚአብሔር ከመ ትጽሕፍ ፍኖተ ሉቃስ 1:7-6 ብሎ መንገድን ጠራጊነት ተናግሮ ነበርና ቅዱስ ዮሐንስ ከዚህም ጊዜ በኋላ መንፈስ ቅዱስ እየገሰገሰ ከበረሃ ወደ ይሁዳ መጣ። ያዩት ሁሉ ፈሩ፣ አከበሩትም። ቁመቱ ቀጥ ያለ፣ ጽሙ እንደተፈተለ ሐር የወረደ ጸጉር፣ የቁራ ያህል የጠቆረ መልኩ የተሟላ ግርማው የሚያስፈራ ገዳማዊ ነውና ፈጥኖ ሕዝቡን ለንስሐ ሰበከ። ለንስሐም በርካቶች አጠመቃቸው። በዚህም አገልግሎት ለ6 ወራት ቆይቶ ጌታ ወደ እርሱ ዘንድ መጣ። ዮሐንስ ሰማይ ከነግሱ ምድርን ከነልብሱ ያዘለ ፈጣሪን አጥምቀኝ ብሎ ሲመጣ ደነገጠ።
የሚገባበትም ጠፋ። እምቢ ጌታዬ ሆይ አንተ አጥምቀኝ አለው። ጌታ ግን ፈቅጄልሃለሁ አለው። አጠመቀውም። በዚህም ምክንያት ሂደው እስከ ዛሬ መጥምቁ መለኮት ሲባል ኖረ። ቅዱስ ዮሐንስ በመጨረሻ ሄሮድስ ገሰጸው። ንጉሥም ተቀይሞ ለ7 ቀናት አሰረው። ከዚህም ቀን ልደቱን ባከበረ ጊዜ ወለተ ሄሮዳዳ ዘፈነች። በዘፈን አጠምዳ አስማለችው። እርሱም የታላቅ ነቢይ ራስን አስቆርጠህ በወጭት አድርጎ ሰጣት። አበው ለሄሮዶስ ይብላ መሐላሁ ሄሮድስስ መሐላውን በበላ በተሻለው ነበር ይላሉ። ቅዱስ ዮሐንስ ራሱን በበረሃ ስትሄድ አገልግሎን ግን ደቀ መዛሙርቱ ቀብረውታል። ማቴዎስ 3:1፣ ማርቆስ 6:14፣ ሉቃስ 3:1፣ ዮሐንስ 1:6። እርጉም ሄሮድስ አንገቱን ካስቆረጠ በኋላ የመጥምቁ ቅዱስ ዮሐንስን ራስ የጸጋ ክንፍ ተሰጥቷት ጌታችንም ወዳለችበት ደብረ ዘይት ሂዳ በፊቱ ሰገደች። ቅዱስ ዮሐንስ ሐዋርያ በኋላ በልዩ ነገር ተገርመው ራሱን እጅ ነስታ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ራስ የማስተማር ስልጣን ሰጥቷት አሰናበታት። በመላው ዓለም ለ15 ዓመታት ስትሰብክ ኑራ በዚህ ቀንም አረቢያ ውስጥ አረፈች። አስማተ ዮሐንስ የመጥምቁ ዮሐንስ ቅዱስ ዮሐንስ ስሞች ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቃን፣ ካህን፣ ባህታዊ፣ ገዳማዊ፣ መጥምቁ መለኮት፣ ጸያሒ፣ ፍኖተ መንገድ ጠራጊ፣ ድንግል፣ ተንከት፣ የብሉይና የሐዲስ መንገድ ድልድይ፣ ቃል አዋዲ፣ አዋጅ ነጋሪ፣ መምህር ወመገሰጽ፣ ዘአብይ ሁሉ ከሁሉም የሚበልጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጥምቁ ዮሐንስን ምሕረት አስቦ ይቅር ይበለን፣ አሜን። ጸጋውን በረከቱን ከብሩንም ያሳድርብን፣ አሜን። ሚያዝያ 15 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ ዮሐንስ መጥምቁ መለኮት ጸሐተ ነፍሱ፣ ቅዱስ ኒቆላዎስ ሀገረ ሜራ ከ318ቱ ሊቃውንት፣ ቅዱስ አባጎስ ሐዋርያ ከ72ቱ አርድእት፣ ቅዱስ እለእስክንድሮስ ሰማዕት፣ አቡናቢብ ጻድቅ ወርኃዊ፣ ቅዱስ ሚናስ፣ ቅዱስ ማሪቆስ ለእሙ ኢየሉጣ፣ ቅዱስ ቄርቆስ ለእሙ ኢየሉጣ፣ ቅድስት እንባ መሪና፣ ቅዱስ ክርስቲና፣ ቅዱስ ኤፍሬም ሱራዊ። ጌታችን ኢየሱስ ክርስቶስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይ? አዎን እላችኋለሁ፣ ከነቢይ የሚበልጥ እውነት እላችኋለሁ፣ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢይን ሁሉ ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉት ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ማቴዎስ 11:7-15። ወስብሐት ለእግዚአብሔር አሜን። ከቅዱስ ዮሐንስ ረድኤት በረከት እግዚአብሔር ይክፈለነ። ሰላም ያሳደረን አምላክ ሰላም ያውለነ።